15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ስኮር ፕሪዲክሽን የሳምንቱ የመጀመሪያ ጨዋታ አስቶን ቪላ ከአርሰናል። አርሰናል ይህንን ጨዋታ 2-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች 7.5 ኮርና። እኔም ግምት ካንተ ጋር ተመሳሳይ ነው ዋይዲ። አርሰናል ይህን ጨዋታ 2-1 ያሸንፋል። ቦርንማውዝ ከቼልሲ 2-0 ያሸንፋል። ቼልሲ ይህንን ጨዋታ 2-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቼልሲ በጨዋታው አንድ ጎል ያስቆጥራል። ኤቨርተን ከኖቲንግሃም ፎረስት ኤቨርተን ይህንን ጨዋታ 1-0 ያሸንፋል ብዬ ገምታለሁ። ጨዋታ ሰዎች ኤቨርተን በጨዋታው አንድ ጎል ያስቆጥራል። ኤቨርተን 2-1 ያሸንፋል። ማንቸስተር ሲቲ ከሰንደርላንድ ሲቲ 1-0 ያሸንፋል። ማንቸስተር ሲቲ ይህንን ጨዋታ 3-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች ቀጥታ ለሲቲ ዊን። ኒውካስል ከበርንሌይ ኒውካስል ይህንን ጨዋታ 2-0 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች በጨዋታው 2 ጎል ይገባል። ኒውካስል 3-1 ይህን ጨዋታ ያሸንፋል። ቶተንሃም ከብሬንትፎርድ ቶተንሃም 2-1 ያሸንፋል። የጨዋታ ባቻ ውጤት 2-1 የሚጠናቀቅ ይመስለኛል። የምትጫወቱ ሰዎች ቦስቲም ትስኮር። ሊድስ ከሊቨርፑል ይህም ጨዋታ ባቻ ውጤት 2-1 የሚጠናቀቅ ይመስለኛል። የምትጫወቱ ሰዎች በጨዋታው 2 ጎል ይኖራል። ሊቨርፑል ይህንን ጨዋታ 2-1 ያሸንፋል። ብራይተን ከዌስትሃም 2-1 አቻ ይጠናቀቅ። ብራይተን ይህንን ጨዋታ 3-1 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች በጨዋታው 2 ጎል ይኖራል። ፉልሃም ከክሪስታል ፓላስ ይህ ጨዋታ ለንደን ደርቢ ነው። ትንሽ ከበድ ይላል ሁለቱም ሰው። የጨዋታ ባቻ ውጤት 1-1 ይጠናቀቃል ብዬ ገምታለሁ። የምትጫወቱ ሰዎች ፖስቲቭ ቱ ስኮር 1-1 አቻ ይጠናቀቃል። የሳምንቱ የመጨረሻ ጨዋታ ወልቭስ ከማንቸስተር ዩናይትድ ማንቸስተር ዩናይትድ 2-0 ወልቭስን ያሸንፋል። አይ ከአንቺ ጋር እኔም ተመሳሳይ ነኝ። ዩናይትድ ይህንን ጨዋታ 2-0 ያሸንፋል ብዬ ገምታለሁ። የምትጫወቱ ሰዎች በጨዋታው 2 ጎል ይኖራል ማለት ትችላላችሁ። የ15ኛ ሳምንት የእንግሊዝ ፕሪሚየር ሊግ ስኮር ፕሪዲክሽናችን ይሄን ይመስል ነበረ። የእናንተንም ፕሪዲክሽን ኮመንት ላይ ያስቀምጡልን። ቪዲዮውን ላይክ፣ ሼር፣ አካውንቱን ፎሎ ማድረጋችሁን እንዳትረሱ። ይመቻችሁ።